እሺ አመሰግናለሁ እድሉ ስለተሰጠኝ። ሰለሞን ጌቱ እባላለሁ የዴኮቨሪ ኢትዮጵያ አስጎብኚ ባለቤት ነኝ። እንግዲህ ብዙ ጊዜ ወደዚህ ወደ አፋር እመላለሳለሁ። ይህም እንግዲህ አንደኛው ትልልቅ መስህቦች ከኢትዮጵያ ካሏት ትልልቅ መስህቦች አንዱ ስለሆነ እንግዶችን ወደዚህ ይዘን እንመጣለን። በተለያየ ጊዜ ዳሎል፣ ኤርታሌን በማስጎብኘት ላይ እገኛለሁ። ዛሬም የመጣሁት ለዚሁ ጉዳይ ነው። በዚሁ አጋጣሚ እና እንዳልኳችሁ ከዚህ በፊት የኤርታሌ በዚህ ኃይል መመለስ ለቱሪዝም መስህቡ ለሀገሪቱ በጣም ትልቅ አስተዋጽኦ አለው። በተለያዩ ሚዲያዎች የሀገራችን ሚዲያዎች በውጭ ሀገር ያሉ ሚዲያዎች መልተው ይሄን ነገር ቢያዩት በዚህ ሰዓት ላይ እዚህ አካባቢ እየተደረገ ያለው ነገር የሚያስደምም የሚገርም ነገር ነው እና ይሄንን ማንኛውም ሰው የሀገር ቤትም ከውጭም ያሉ ማህበረሰቦች ሄደው መጥተው ቢያዩ መታደል ነው የሚገኝ እድልም ስላልሆነ እና በዚህ አጋጣሚ ሁሉም ሰዎች መጥተው እንዲያዩት እንዲመለከቱት እንጋብዛለን። ትልቅ ተፈጥሮ ሀብታችን ነው እና በዚህ የመደሰት እኛ የምናገኘውን ደስታ ሌሎችም ሼር እንዲያደርጉት እንጋብዛለን። መልእክት የምናስተላልፈው ምንድነው? በቀላሉ አሁን ወደዚህ መምጣት ይቻላል። በእግር ጉዞም መኪኖች በመዳረሻዎቹ አካባቢ ይገባሉ። አንዳንድ ቦታዎች ትንሽ ቢስተካከሉ ብለን የምናስባቸው ነገሮች መሰረተ ልማት ላይ የተጀመሩ ነገሮች አሉ። ተጨማሪ ነገር ቢኖር ተጨማሪ ገቢ ሊገኝ ይችላል። መሰረተ ልማት፣ ሆቴሎች፣ እነዚህ ሎጆች ምናምን ተጨማሪ ነገር ቢኖር ቢታሰብበት ትልቅ ሀብት ነው። ይሄ ከሌሎቹም አንጻር ሲታይ አመቱን ሙሉ ሊጎበኝ የሚችል ነው። በሲዝናል የሚገደብ ስላልሆነ አመቱን ሙሉ ሊታይ የሚችል ነገር ስለሆነ በዛ መንገድ ቢታሰብበት ለማለት ነው መልእክቴን። አመሰግናለሁ።